ስክሪፕት እንዴት ነው የሚጻፈው? በዛሬ ቪዲዮአችን አዳሜ ግራ የገባሽን ችግር እንቀርፈዋለን። እሱም የተመልካችን ቀልብ የሚይዝ ስክሪፕት እንዴት እንደምንጽፍ በእነዚህ 10 ስቴፖች እናያለን። በነገራችን ላይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ብዬ ከማዘጋችሁ ቪዲዮን እንጀምር። እስቲ አሁን ምላችሁን ነገር አስቡ። የዩቲዩብ ፔጃችሁ ላይ የሚመጡትን ቪዲዮዎች ስክሮል እያደረጋችሁ እያለ ድንገት የአንደኛው ቪዲዮ ተምኔል አሪፍ ሆኖ ቪዲዮን ለማየት ክሊክ ስታደርጉት ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ስሜ ቅጥያጣው ደሳለኝ ይባላለሁ። የተወለድኩት በዚህ አካባቢ እዚህኛው ሆስፒታል ሲሆን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደገፍ አድርጉኝ እንጂ። አሁን ይህን ቪዲዮ ማን ነው ሙሉን የሚያዩ? እኔ ዘግቼው ነው ሞተው። እኔ ብቻ ሳልሆን ሌሎቻችሁን በእርግጠኝነት አታዩት። ምክንያቱም እኛ ስለ ቪዲዮ እንጂ ስላንተ ምን አገባን? አይደብራችሁ? እውነቴን ነው። ለምን ስለው ሰብስክራይብ ማድረገው? አንደኛው ፖይንት ከዚህ ይጀምራል። በልመና ሳይሆን በስራችሁ ሰብስክራይብ እንዲያደርጉ ገፋፏቸው። ይህንም ምንም ማብራራት አይጠበቅብኝም። በቃ ሰብስክራይብ አድርጉኝ እያላችሁ አትለምኑ። ጀስት የቪዲዮ መሀል ላይ ለማስታወስ ያክል እንጂ ስሞትልህ ስቀበርልህ አትበሉ። ቪዲዮ ላይ የፈለግኩትን ነገር ፏፏ አድርገህ ስጠኝ፣ እኔም ሰብስክራይብ አደርግሃለሁ። ስለዚህ በመጀመሪያ የምትሰሩትን ቪዲዮ በደንብ ዲፋይን ማድረግ፣ ሰው የሚፈልገው ኮንቴንት ምን እንደሆነ ማወቅ አለባችሁ። ከእናንተ ኒሽ ጋር የሚሄድ ማለት ነው። ሁለተኛው ሪሰርች አድርጉ። እናንተ ከመረጣችሁት የቪዲዮ ኮንቴንት ጋር የሚመሳሰሉ ቪዲዮዎችን በደንብ ተመልከቱ። ከነዛ ቪዲዮዎች ለምትሰሩት ነገር የሚያግዛችሁን ለቀም እያደረጋችሁ አውጡ። እንደዛ ስታደርጉ ሰርታችሁ የምታቀርቡት ቪዲዮ ለተመልካች ዋጋ ያለውና ተጨባጭ እንዲሆን ያደርገዋል። ሶስተኛው ክሬት አን አውትላይን። ኢንፎርሜሽን ከሰበሰባችሁ በኋላ ለስክሪፕታችሁ አውትላይን ስሩለት። ማለትም ለሶስት ክፈሉት፣ ኢንትሮዳክሽን፣ ሜን ቦዲ እና ኮንክሉዥን። ከዛ ያሰባሰባችሁትን ኢንፎርሜሽን ወይም ደግሞ የእናንተን አይዲያ ቦርደር አስቀምጡት። ኢንትሮዳክሽን ላይ ሁክ የሚባል ነገር አለ። ከዚህ በፊትም ሰምታችሁታል። ቪዲዮን ከከፈቱት በኋላ ለ15 ወይም ደግሞ ለ30 ሰከንድ ሰዎች ቪዲዮአችሁ ላይ እንዲቀሩ የምታጠምዱበት ታይሚንግ ነው። እነሱ የሚፈልጉትን ነገር በአጓጊ መልኩ እንዲሁም ቪዲዮ ላይ ቢቆዩ ምን ሊያገኙ እንደሚችሉ ማሳወቅ። እነዚህ 30 ሰከንዶች ላይ ያለ የሌለ ኃይላችሁን ተጠቅማችሁ ማሰማመር አለባችሁ። ሰላም ናችሁ፣ እንዴት ናችሁ ምናምን ብላችሁ ጊዜያችሁን እንዳትጨርሱት። እሱ እንዳልኳችሁ ቅድም ማንም ግድ አይሰጠው። አራተኛው ስቴፕ አንዳንድ ሰዎች ሲጠቀሙበት አይቻለው፣ አብዛኞቻችሁ ግን አትጠቀሙበትም። እሱም በጣም ፎርማል የሆነ ጽሑፍ ስክሪፕታችሁ ላይ ታስገቡና ከዛ ቪዲዮአችሁ ዜና። ስለዚህ በጣም ሲሪየስ አትሆኑ፣ ምክንያቱም ማንም አያቀንም፣ ጀማሪ ነን። ያለን አማራጭ በየመሃሉ ዘና እያደረግን ከቻላችሁም እያስነጥሳችሁ መስራት ነው። እሺ የምትሉ እኮ አጠፉ። ብቻ ኦዲየንሳችሁን ድርቅ ባለ ወሬ አታዝጉ። ብዙ ሰብስክራይበር ቢኖራችሁ ምናልባት ትሰማላችሁ፣ ነገር ግን ምንም ሰብስክራይብ የለንም። ሰው አስቡበት። ኢንትሮዳክሽን ላይ ሁለተኛው ፖይንት ተመልካች በጣም እንዲያስብ የሚያደርግ ጥያቄ መፍጠር። ገና ስትጀምሩ የሆነ ጥያቄ መፍጠር፣ ይህም አንድ ሁክ ነው። ለምሳሌ ይህ የመዋቢያ ዘዴ በትክክል እንደሚሰራ ታምናላችሁ ብዬ ብጀምር እኛ የማናውቀው ምን አይነት ዘዴ ነው ብለው ያዩላችኋል። አራተኛው ሀሳብ ደግሞ የሆነ ችግር ፍጠሩ። ከዛ የእናንተ ቪዲዮ ለዛ ችግር መፍትሄ እንደሆነ አድርጋችሁ አቅርቡ። ለምሳሌ የሰራችሁት ቪዲዮ ተምኔል አሰራር ላይ ከሆነ ተምኔል መስራት ማይችል ሰው የሚያጋጥመውን ችግሮች ነገሩት። እሱም ያለበትን ችግር ለመላቀቅ ቪዲዮአችሁን ያያል ማለት ነው። ሃይ እነዚህን ነገሮች ኢንትሮዳክሽን ፓርት ላይ ብታስገቡ የተሻለ ስክሪፕት ይኖራቸዋል ማለት ነው። አምስተኛው ስቴፕ ዲቨሎፕ ዘ ሜን ቦዲ። እዚህ ሴክሽን ላይ ለተመልካች ማሳየት የፈለጋችሁትን ዋና ሀሳብና መረጃ ጽድት አድርጋችሁ አሳዩ። አስታውሱ፣ በጣም ክሊር መሆን አለበት፣ ተመልካች አብሯችሁ እንዲሄድ ማለት ነው። ሌላው ስክሪፕት ስትጽፉ ቪዲዮአችሁን እንዴት ኤዲት እንደምታደርጉ ማሰብ። ማለትም አንድ የምትጽፉት አረፍተ ነገር ወደ ቪዲዮ ስቀይሩት ምን ሊመስል እንደሚችል ካሁኑ እያሰባችሁ ጻፉ። ስለዚህ ቪዥዋል የሆኑ ነገሮችን መስራት አለባችሁ ማለት ነው። ስድስተኛው ስቴፕ ኮል ቱ አክሽን። እዚህ ጋር ቅድም እንዳልኳችሁ ለማስታወስ ያክል የምትሰሩትን ቪዲዮ ላይክ እንዲያደርጉ፣ ሰብስክራይብ፣ ኮሜንት እንዲያደርጉ መጠየቅ። ምክንያቱም አሁን ብዙ ነገሮችን አልፈ ሜን ቦዲ ፓርት ላይ ስለደረስንና መረጃ ስለሰጠን። በዚህ አጋጣሚ ሰብስክራይብ አድርጋችሁ ብላችሁ ቅር አይላችሁማ? በቃ ሰብስክራይብ እያደረጋችሁ፣ ቅር ካላችሁ ምንም ማድረግ አይቻልም። ወደ 8ኛው ስቴፕ እናልፋለን። 8ኛው ስቴፕ ራይት ዘ ኮንክሉዥን። ስክሪፕታችሁን አጠር ባለ ማጠቃለያ እና ቦዲው ላይ ያሳያችሁትን ሜን ፖይንቶች እንደ ሃይላይት መጥቀስ ትችላላችሁ። ከዚህ በፊትም የሰራችሁት ነገር ካለ እንዲያዩላችሁ፣ ሶሻል ሚዲያ ካላችሁ የምትናገሩበት፣ እንዲሁም ለወደፊት የምትሰሩትን ቪዲዮ አብረዋችሁ ኢንጆይ እንዲያደርጉ ባልተንዛዛ መልኩ የምታሳውቁበት ሴክሽን ነው። 9ኛው ስቴፕ ኤዲት ኤንድ ሪቫይዝ። ስክሪፕታችሁን ከላይ ባልኳችሁ መሰረት ከጻፋችሁ በኋላ ራሳችሁ ለራሳችሁ አንብቡለት። ችግር ያለበት ቦታ ካለ እሱን ሰፋ አርጉት። ፍሎ ልክ ካልሆነ ምናምን በደንብ ተመልከቱት። ስሙዝ የሆነና ለተመልካች በቀላሉ የሚገባ መሆኑን በደንብ እርግጠኛ ሁኑ። ለሰዎችም ማሳየት ትችላላችሁ፣ አስተያየታችሁን ተቀብላችሁ ለማስተካከል። ግን ይህን ያህል ወከባ መፍጠር አያስፈልግም። ራሳችሁ በቂ ናችሁ። ሰው ሪቪው አድርጉት። 10ኛውና የመጨረሻው ስቴፕ
ፕራክቲስ። ሪቪው አድርጋችሁ ጨርሳችሁ በስክሪፕታችሁ ሳትስፋይ ከሆናችሁ በደንብ ፕራክቲስ አድርጉት። ሪከርድ ከማድረጋችሁ በፊት የድምፃችሁን ቶን አስተካክሉ። ልክ ከጓደኞቻችሁ ጋር እንደምታወሩት ዘና በሉ። ራሳችሁን በቪዲዮ እየቀረጻችሁ ምትሰሩ ካላችሁም ቦዲ ላንጉያችሁን አስተካክሉ። እንደኔ ፌስለስ ቻናል ከሆነ ያላችሁ ደግሞ የድምፃችሁን ቶን ብቻ አስተካክሉ። በቃ ገራሚ ስክሪፕት ጻፋችሁ ማለት ነው። ሌላ ምንም ታሪክ የለውም። እዚህ ድረስ ለቆያችሁ ቦነስ አለኝ። ከዛ በፊት ምን ያህሎቻችሁ እስከዚህ ድረስ እንደተከታተላችሁ ለማወቅ ኮሜንት ላይ ይህንን ቴክስት ጻፉልኝ። ቦነሱም የሆነው ስክሪፕታችሁን መጻፍ ከመጀመራችሁ በፊት ቻት ጂፒቲን ተጠቀሙ። ለምሳሌ የምትሰሩት ቪዲዮ ስለ ተምኔል አሰራር ከሆነ እንዲህ ብላችሁ ጠይቁት። Write a script about this video, how to make a YouTube thumbnail. Make it friendly and fun. እንደምትመለከቱት በዚህ መልኩ ጀነሬት ያደርግላችኋል። ነገር ግን ሙሉ በሙሉ እንዳትጠቀሙት። ቅድም የነገርኳችሁን ስቴፖች ተከትላችሁ በራሳችሁ ክሬቲቪቲ አሪፍ ማድረግ ይኖርባችኋል። በነገራችን ላይ ድምጻችሁን ሪከርድ ለማድረግ ማይክ እንደማያስፈልጋችሁ ታውቃላችሁ? እስኪ ይህንን ቪዲዮ ያለምንም ማይክ ድምጻችሁን እንዴት ፏ ማድረግ እንዳለባችሁ ያሳያችኋል። እዛ እንገናኝ።